በጣም ማደንቀው በጣም የሚገርመኝም ያለህን ፍላጎት በራሱ ለኔ ይገርመኛል። ያንዳንዱ ድርጊት ይሄን አታርጉስ ባልጣልተናቸው ወይም ደግሞ እንዳያረጉ ፈልገን አይደለም። ሲያረጉ ከጀርባ ያለውን ነገር ሰላም ጤና ይስጥልን ተመልካቾቻችን፣ ይህ መምህር ፖድካስት ነው። በዛሬው ፕሮግራማችን ላይ እንግዳ ይዘንላችሁ ቀርበናል። እኔ እንግዳ ይዤ የቀረብኩላችሁ መምህር ትታገኝ ነኝ። ይዘን የቀረብነውን እንግዳ እናስተዋውቃችሁ። እሺ እንግዳችን እስኪ ራስዎን ያስተዋውቁ። እሺ አመሰግናለሁ። መምህር ወንደሰን ኮራ እባላለሁ። መጣሁትም ከጨፌ መጀመሪያ ደረጃ ትምህርት ቤት ነው። እሺ ግን ለቆይታችን እንዲረዳ አንተ ብዬ ብቀጥል ችግር የለም። የአስተዳደግ ሁኔታ፣ የትምህርት ሁኔታ ምን ይመስል እንደነበር ለተመልካቾቻችን ቢያስተዋውቁልን። እንግዲህ እኔ እስከ 11 ዓመት ድረስ አሳለፍኩት ወደ ሰሜን ሸዋ አለልት ወይም ደግሞ ሸኖ የምትባለው አካባቢ ነው። ከዛ 11 ዓመት አካባቢ ሲሆነኝ ወደ አዲስ አበባ ወደ ልደታ አካባቢ አክስቴ ጋር መጥቼ አክስቴ ጋር ነው ከሁለተኛ ክፍል ጀምሬ ነው እዛ የጀመርኩት። ከአክስቴ ጋር ጀምሬ እንግዲህ እስካሁን ድረስ በዛው ልደታ ላይ አንደኛ ደረጃ ቅዱስ ጊዮርጊስ ትምህርት ቤት፣ እዛው ደግሞ ከአራተኛ እስከ አምስተኛ ደግሞ ባልቻ አባ ነፍሶ ነው የተማርኩት። ሃይ ስኩል አየር ጤና ሁለተኛ ደረጃ ትምህርት ቤት ነው እስከ 10ኛ ክፍል የጨረስኩት ማለት ነው። ከዛ ከ10ኛ ክፍል በኋላ ወደ ኮቶቤ ዩኒቨርሲቲ ኮሌጅ ለመምህርነት ታጭተን ገብተን 3 ዓመት ተምሬ 2003 ላይ ነው መምህርነት ተቀጥሬ ወደ ጨፌ መጀመሪያ ደረጃ ትምህርት ቤት መጥቼ እንግዲህ በመምህርነት ጨፌ ላይ ወደ 15 ዓመት አካባቢ በመስራት ላይ ይገኛሉ ማለት ነው። በትምህርት ሁኔታ ይሄንን እንትን ብለው ወደ መምህርነት የመጡበትን አጋጣሚ ያው እኔ ማረሳው፣ ግን እስኪ ምን ይመስል ነበረ? እስኪ መምህርነት አጀማመር ላይ እስኪ የነበረው ነገር ምን ይመስል እንደነበረ፣ ለመጀመሪያ ጊዜ ወደ መምህርነት መቀላቀል ምን አይነት ስሜት ነበረው በዛ ወቅት? እንግዲህ ያው ኮቶቤ የመምህራን ኮሌጅ በመሆኑ አብዛኛውን ጊዜ ከኮቶቤ የሚወጣ በተለይ በመምህራን ኮሌጅ የሚወጣ መምህር ጠንካራም ነው። በጣም ብዙ ነገር ወስዶ ነው የሚወጣው እና እዛም ጨርሰን ይመስለኛል ብዙ ምን ያህል አዲስም በነገራችን ላይ እንደኔ ጥሩ አጋጣሚ ሆኖ ጨፌ መጀመሪያ ደረጃ ትምህርት ቤት አዲስ ትምህርት ቤት ነው። ስለዚህ ትምህርት ቤቱም አዲስኛም አዲስ ነው ለመምህርነታቸው። ወደ 18 መምህር ሆነን ነው የጀመርነው እና ያኔ ትዝ ይለኛል ሁላችንም ለትምህርት ቤቱ አዲስ ነው። ትምህርት ቤቱ ለኛ አዲስ ስለሆነ አንዱ ከአንዱ የሚበልጥበት ኮንዲሽን አልነበረም። እንደውም ተጋግዘን ነበር ስንሰራ የነበረውና በጣም ምን የሚገባበት ክላስ ሁሉ አላውቅም። ያኔ 2004 ላይ ስንጀምር አንደኛም ሁለተኛም ሶስተኛም ያገኘው ክላስ ባዶ እንዳይሆን በጣም እንሰራ ነበርና እነዚህ ነገሮች እኔ አልከበደኝም ባይነኝ በዛ ሰዓት ላይ። እንደውም ለስራ ጉጉታችን አንተ ክላስ ግባ ክፍለ ጊዜ አሁን ይሄ ነው የሚባል ነገር የለም። በጣም ብዙ ነገሮች ስለነበሩ ደስተኛ ሆኜ ነው የጀመርኩት እና ብዙ የከበደኝ ነገሮች የሉም። ልጆቹ በጣም ስማርት ነበሩ፣ ያንም የሚገራርም ልጆች ነበሩና እነዛ ልጆች በሳስና ፈጠራ በተለያዩ ነገሮች ክህሎታቸውን ለመጨመር የምናደርገው ጥረት ነው እንጂ ብዙም ለኔ መምህርነት እንደሌለው ከብዶኛል ብዬ እንትን አይደለም እና አላስታውስም ማለት ብዙም አልከበደኝም። ኦኬ። ስለዚህ በዛ ጊዜ እስኪ የመማር ማስተማር ሂደቱ ምን ይመስል ነበረ? መጀመሪያ አይ ቲንክ ለስራው ጅማሬ እንደመጀመሪያ እንደመሆኑ መጠን የሚከብዱ አንዳንድ ቻሌንጆች ባይኖሩም እንኳን ለሙያው አዲስ እንደመሆኑ ደግሞ የሚኖር ነገር ይኖራል። እስኪ የምታስታውሰው ነገር ካለ? በነገራችን ላይ ከብድ ነበረ። እኔ ማለት ከቾክ ከመለመን ወረቀት ከመለመን ነው የተነሳ ነውና ያኔ የምናስተምርበት መሳሪያ ሁላ እንትን አልነበረም የተሰጠን። የተማሪ መቀመጫ ቢሮና ላይብረሪ ያሉ ወንበሮች ናቸው እንጂ ይሄን ያህል ቾክ ከመሪ ትምህርት ቤትን ለምን ነበር? በነገራችን ላይ ትዝ የሚለኝ ማቴሪያል ከራሳችን ከቤት የምናመጣ ማቴሪያሎች ነበሩ። ስቴፕለር መምቻ፣ ወረቀት መብሻ፣ በጣም ብዙ ነገሮች ዶክመንት የምናስተካክላቸው ነገሮች ያኔ የሚከብደን እሱ ነው። ግዢ አልተፈጸመም። ኢቭን ግዢ ክፍልም የለም። ንብረት ክፍል ነበረች ትንሽ። ከዛ ውጪ ሌላው እንዳለ ላብራቶሪ ምን የምንሏቸው ነገሮች አሁን በሁለት እግር ቆሙ ጥሩ ነገር ላይ የነበሩ ነገሮች ያን አልነበሩም። ለማሟላት ስንሮጫ ነበረን ሁላችንም። በነገራችን ላይ 15 16 18
ብለን የምናወራቸው መምህራኖች በሙሉ ያኔ ሩጫ ላይ ነበረ። ሁላችንም ትምህርት ቤት ለማድረግ ነውና እና የሚከብደው ምንድነው ወረቀት ኢቭን ነጭ ወረቀት የምንጽፍበት ወረቀት ሁሉ አልነበረም። ስለ እውነት ከሆነ በኋላ ላይ ነው ከ2 ከ3 ከ4 ወር በኋላ እየቀነሰ የመጣና ነገሮችን ማሟላት ጀመረ ነው። ከዛ ውጪ ያው ክብደቱ ስትል ልጆቹ አይደለም አይ ቲንክ 800 ምናምን ተማሪዎች ነበሩ ያኔ። የተማሪ ቁጥሩም ትንሽ ነው፣ የመምህራን ቁጥሩም ትንሽ ሆኖ ግን ፍቅር ነበረ። በጣም የሚገርም አንተ እዚህ ግባ አንቺ እዚህ ግቢ ተባብለን የምንድበት ኮንዲሽን ነበረ። ከተማሪዎችም ጋር ይሄን ያለ ሪሌሽን ነበረና ወላጆችም እንደዛው ያግዙን ነበር። ትዝ ይለኛል ምሳ የሚያመጡ ወላጆች ሁላ እንደነበሩ ነው ማስታውሰውና እንደዚህ ነገሮች ስል ኖርማል የሚከብዱም ነገሮች ነበሩ፣ የማይከብዱም ነገሮች ነበሩ። ግን ያን ቻሌንጅ በጥንካሬ አሳለፍን ብዬ አስባለሁ። እኔ በዚህ ሰዓት ላይ በማስተማር ስራ ላይ ስንት አመት አገለገልክ ማለት ነው? 15 አመት አካባቢ ኦሬዲ ወደ 16 እየሄደ ነው። ኦኬ እስኪ በምን አይነት የሙያ እንትን ላይ ነበረ እንትን ያደረከው? ነው መማር ማስተማር ኖርማሊ እኔ መምህር ነኝ። ግን ምንድነው ትልቁ እንግዲህ ጨፌ ውስጥ እኔ በህይወቴ ካሳለፍኩት አንዱ በጎ አድራጎት ነውና ይሄ ትልቅ ነገር ነው። በነገራችን ላይ በጎ አድራጎትን ስንመሰርት በጣም ብዙ ታሪኮች ነበሩና እነዚህም አንዱ ምግብ የማያገኙ ልጆች ነበሩ። ደብተር ዩኒፎርም የማያገኙ ልጆች አሉ ማለት በጣም ከባድ ነው። እና እነዛን ልጆች ለመጀመሪያ ጊዜ ወደ 60 አካባቢ ልጆች ነበሩ። ከዛ ቀጠለ በጣም ብዙ ነገሮች ውስጥ ገባል። ዩኒፎርም ለማሟላት ሩጫ ነው፣ ምግብ ለማሟላት ሩጫ፣ በቃ ብዙ ነገሮች ብቻ ነበሩ ያንና እነዚህ ነገሮች እየለመንም ነበር ስናሟላ ነበረው። ለ4 አመት ያክል ያ ስራ ሰርተናል። እኔ ይሄ መምህር ነው የሚባል ነገር የለም። ያኔ ከአስተዳደር ሰራተኞች እስከ መምህራን ድረስ ስለነዚህ ልጆች ነበር። ጠዋት ቁርስ ነበር፣ ምሳ ነበር የጀመርነው መጀመሪያ። ከዛ ፍቅረ ይትማማቾች የሚባሉ ማህበር መጣ። እነዚህ ማህበሮች ሲመጡ ቁርስና ምሳ ለ120 ተማሪ አካባቢ ጀመርን ነው። ያው ምግብ ሲልሽ ምንድነው ሩዝና መኮሮኒ ቀለል ያሉ እንጀራ ብዙም ጊዜ የሚጋገርልኝ የለም ብዙም ስለሌለ ማለት ነውና እነዚህ ነገሮች ጀመር። ዩኒፎርም ዶክተር መነን ታሟላ ነበረ። ዶክተር መነን ማለት ብሩቪዥን አሁን የአይን ክሊኒክ ቦርድ ሾላ አካባቢ የሚገኝ የሱ ባለቤት ናትና እሷ ምንድነው ዩኒፎርም ሙሉ በሙሉ ትችል ነበረ። ልክ መስከረም ላይ ዩኒፎርም ትገዛለች፣ እኛ ለነዛ ልጆች ዩኒፎርም እናደርሳለን። ሌላው በአካባቢ ላይ ያሉ እነ ቢታኒያ ግሮሰሪ ባለቤት አቶ ፋሲል ጥሩ ነገር ነበረ። እዛ ያሉትን እያስተባበረ ምናምን መኮሮኒ ገዝቶልን ያመጣል፣ ልብስ አለ፣ ብዙ ነገሮች። ግን እዛ አካባቢ እዚህ ኮንዶሚኒየም ውስጥ ያሉ ልጆችን በጣም ብዙ ነገር ሰርቷልና አካባቢ ላይ እድሮች ነበሩ። የመዳለም እድር ይመስለኛልና እዚህ ሾቢ አካባቢ የሚገኝ እድር ነበረና እነሱ ብዙ ማቴሪያል ጋሻ ሀብቴ የወላጅ ኮሚቴ ነበረ እና በጣም ብዙ ነገሮችን ከኩሽና ከመስራት እስከ ቢሮ መስራት ድረስ ደርሷል ያኔና ጥሩ ነገሮች ከነሱ ጋር እንደዚህ ልጆች መረዳት ነበር። እስክሪብቶ በሌላ በኩል ለምናለን በጣም ብቻ ብዙ ነገሮችን እናደርግ ነበር። ከዛ ሲቀጥል ትልቁ እንግዲህ እኛን ተስፋና ዛሬ በጣም ተኝተን እንድናድር ያደረገው አንዱ የወይዘሮ ሮማን የቀድሞ ጠቅላይ ሚኒስትር የአቶ ኃይለማርያም ደሳለኝ ባለቤት ናት። የመጀመሪያ መገባ ጀመረችው ትዝ ይላችሁ እንደሆነ ማለት እኔ በአዲስ አበባ ላይ በትንሽ ቁጥሩን ቢጀምር እሷ ናት። ያን እሷ ይሄን ስራ ሲጀምር ትልቅ ተስፋ ነበረን። ተስፋችንም ያው አልቀረም። ከዛ ቀጠለና መንግስት ሙሉ በሙሉ አሁን የምናያቸው ነገሮች አጠቃላይ በአንደኛ ደረጃ በአዲስ አበባ ላይ ካሉት ትምህርት ቤቶች ሁሉም ደረጃ ማለት ይቻላል መገባን፣ ዩኒፎርምን፣ ደብተርን ጀመረ። ይሄ በነገራችን ላይ ለአንዳንድ ሰዎች ቀለል ብሎ ፖለቲካዊ ጨዋታ ይመስላል፣ ግን አይደለም። ለኔ ያን ስናይ ስለነበረው በጣም አብዛኛው ተማሪ ቁርስ አይመገብም፣ ምሳ አይመገብም። ስለዚህ አሁን ለወላጅም ለመምህሩ በተለይ ለመምህሩ እጅግ በጣም እንትን ሆነዋል። ይሄ ነገር ሲጀመር ምንድነው ትልቅ እንትን ኦፕሬት አለ ለኛ
ለሁሉም መምህር ማለት ይቻላል። በአዲስ አበባ ላይ ካለው መምህር አሁን ኤሌመንተሪ ላይ ሁሉም መምህር በዚህ ደረጃ ደስተኛም ነው። እውነትም ስላሳለፍነው ብዙ ነገር አይተናል። እንደውም ይሄ ነገር ምንድነው ወደ ሃይ ስኩል ቢያድግና ወደ ሃይ ስኩል ብቻ አይደለም በሀገሪቱ ደረጃ ላይ ያሉ ትምህርት ቤቶች ላይ ቢያድግ ትልቁ ነገር ነው ብዬ አስባለሁ። ለምን አሁን እኮ እንደፈለግነው አርፋጅ ለምን አረፈድን ብለን ስንቆጣጠር ተማሪ ያለ ምክንያት አይደለም፣ ምክንያት አለ። ከጠዋት ከሚያረፍድ እዚህ መጥቶ ምግብ መመገብ ይችላል። ቁርስ ተዘጋጅቷል። ለምን ዩኒፎርም የማትለብሰው? ዩኒፎርም ተማሪ ወላጅ ወይም ደግሞ ተማሪው አይደለም የሚገዛው፣ መንግስት ሰጥቶታል። የተሰጠውን ለምን አትለብስም ብለን ነው እየተቆጣን ያለ ነው። ደብተር ለምን አትይዝም? ደብተር የሚሰጠው መንግስት ነው። ደብተር እየታረክ ለምን አሁን ሁሉም ነገር ተደርጎለት ነው እኛ እየተቆጣጠርና እየተቆጣን ያለ ነው። ያን የምን ነበረ ደብተር አለክ ወይ ለማለት እኮ ደብተር የሌለው ላይ ነው ይችላል። ከየት አምጥቶ ሊገዛ ይችላል ብለን እናስባል። ገና የልጁን ባክግራውንድ ማጥናት አለብን። የልጁን ብዙ ነገር ማወቅ አለብን። አሁን ግን ከዚህ በዚህ ደረጃ ስለ እራቱ ካልሆነ በስተቀር ምሳና ቁርስ ተዘጋጅቷል። ስለዚህ የአርፋጁን የቀሪውን ተማሪ መቆጣጠር እንትኑ በጣም ቀላል ነው። ለምን ወላጅም ተጠያቂ ማድረግ ይቻላል በዚህ ደረጃ ከሆነ ኤሌመንተሪ ላይ እና እነዚህ ነገሮችን በመማር ማስተማሩ ሂደት ውስጥ ያመጣውት ነገሮች ብዙ ቻሌንጆች ነበሩ። እኔ እግዚአብሔር ይመስገን ጥሩ ነገር አለ ብዬ አስባለሁ። ቀሎልናል ብዙ ነገር ስለቀለልንም ነው አሁን ዘና ብለን የምንሰራቸው ነገሮች ቀለል አድርገን የምናየው ይመስለኛል አብዛኛው መምህራኖችና ያን ያየናቸው ነገሮች አሁን መልስ ስለተሰጠን ተማሪን መቆጣጠሩ ላይ ብዙ እንትን የለም። እኔ ላይፌ በዚህ ደረጃ ላይ ነው የመጣ እስካሁን ድረስ። ይህንን የበጎ አድራጎት ስራ በእውነቱ እኔም በጣም ማደንቀው በጣም የሚገርመኝም ያለህን ፍላጎት በራሱ ለኔ ይገርመኛል። ማለት እንደው ግን ከምን መነጨ ማለት ይህንን ያህል ከሌሎች በተለየ በጣም ውስጥህን እንዲነካው የተማሪዎች ጉዳይና የእውነት ሌት ከቀን ነው በዚህ ተግባር ላይ ያው አብረንም ባለን ቆይታ ማየው ስለሆነ ይህ ፍላጎት ከምን መጣ? ዋናው የኛም የፕሮግራማችንም ዓላማ በእርግጥ ተማሪዎችን የተሻለ ትምህርት እንዲያገኙ የተሻለ ትውልድ መቅረጽ እንዲቻል የኛ ኮንትሪቢዩሽን ወይም የኛ ሚና ምን ሊሆን ይችላል የሚል ነው። አንተ እንደ አንድ መምህር ብቻ ሳይሆን በጣም ትልቅ ኃላፊነት እንዳለበት ሰው ነው ይህንን ተግባር ስታከናውን የምናየውና የእውነት እኔ ከልቤ የሚደንቀኝና የሚገርመኝ ነገር ነው። እንደው ግን ይሄ አስተሳሰብ ይሄ ለሰዎች መጨነቅ ከምን የመነጨ ነው? አስተዳደግ ይመስለኛል። አስተዳደጉ ያው ያደኩት አክስቴ ጋር ነው ብዬሻለሁ። ለዚህ ስራ እንትን ሰው ብቻ መሆኑ በቂ ነው ብዬ አምናለሁ ድሮም እና ትርፍ ጊዜ ካለ እዛ ቦታ ላይ መዋሉ ትልቁ ነገር የህሊናም ስራ ስለሆነ ነው። ከዛ ውጭ ግን የተለየ ነገር አለኝ ብዬ አላስብም። ደግሞ ለምን የሚያስደስት አንዴ እንጀምራለን። ከጀመርነው በኋላ እንደዚህ የሚያስደስተው ነገር ላይ ጊዜያችንን እናሳልፋለን እና እኔ እዛ ውስጥ በጣም ብዙ እንትን የምለኝ እንዳጋጣሚ ሆኖ ከመሀል ከተማ መጥቼ መጀመሪያ ክፍለ ሀገር ነበርኩ። ከክፍለ ሀገር ብዙም ታሪክም እንትን አላሳለፍኩም ህፃን ስለነበርኩ። እዚህ ግን ስመጣ ብዙ ልጆች ጎዳና ላይ ያሉ እንደኛ ታሪክ ቢመቻችላቸው ምንም ነው ነገሮች ስናየው ሞር ይህ ስራ እንድሰራ ያደርግሻል። ደግሞ በጣም ብዙ መምህራን እኔ ብቻ አይደለም ነገራችን ላይ እና አቡሼት አሉ ብዙ የሚጠቅሳቸው ልጆች እና አስቻሉ ነበሩና ያኔ አንዳንዶቻችን በጣም ብዙ ነገር ገፍተን እንገባለን። ከዛ ውጭ ፍላጎት እየጨመረ ነው መጣው። ከሰዎች የምታገኘው ነገሮች የሰው አክብሮቱ ልጆችን ከተለየ ነገር ስታወጪ ኢቭን ያ ፍላጎት እየጨመረ ነው መጣውና እኔ የተለየ ነገር ሳይሆን ድሮ አክስቴ ስታሳድገኝ እኔ ብዙ ነገር እንድሰራ ለሰው ትታቸው አትለፉ ነው የምትሰደው። ያም ምንድነው ያደረገው የመጀመሪያ በጎ አድራጎት ጀመረን ሲልሽ ዳቦ የሚበላና እንጀራ የሚበላን አይተን ነው በነገራችን ላይ እና ምንድነው ብለን ስንጠይቅ እኔ እኮ እንደዚህ ቦታ ላይ ነው የምኖረው ማለት አለ አይደለ ከባድ ነገር ያን ነገር ስናሳልፈው በቃ በዛ ደረጃ ነው እኔ እንደ ቀልድም ነው ጀመረነው ማለት እኔ ብቻ አይደለም ጓደኞችም ነበሩ እንደ ቀልድ ነው የጀመርነው ይሄን ስራ። በነገራችን ግን እኔ ውስጥ የቀረ በጣም ብዙ ሰዎች አገኘው በዛ በስራው በጣም ብዙ ታዋቂ ቅድም እንዳልኩሽ እነ ዶክተር መነን ነበሩ ብዬሻለሁ። የብሮቪዥን ባለቤት
እነ ውቢት ነበሩ፣ የንግድ ባንክ ማናጀር ነበረች። በጣም ብዙ መስዋዕትነት የሚከፍሉና ብዙ ነገር የሚነግሩ ሰዎች ስለነበሩ የነሱን ፈለግ ነው የተከተልነው። ያን ነገር በተለይ በእኔ በበኩሌ ሲከተል ምንድነው ምንም ደስታ ነው የሚሰማሽ። እነዚህን ልጆች አብልተን አጠጥተን አልብሰን ስንሄድ ብዙ ነገር እናገኘዋለን ውስጣችን ማለት ነው። በዛ ነው እኛ አሁን ነገሮቹን ወደ በጎ አድራጎት መስጠትን መርዳትን ምንም ያህል ኪሳችን ባዶ ሆኖ እነዚህ ልጆች የፈለግነው ነገር ማድረግ ምንችል እንኳን ሰዎችን ጠይቀን እናደርግ ነበርና ይሄ ነገር ደግሞ ውስጣችን በጣም እንጃ እኔ በበኩሌ ውስጤ በጣም ደስ ይለኛል። በዛ ደረጃ ነው አሁን እያደገ ሲመጣ ወደ ባህርነት ተቀየረ ብዬ ነው የማምነውና ለዚህ ነው እንጂ የተለየ ኖሮኝ አይደለም። አሁን ለምሳሌ አንተ ራስህን የቻለ ስራ አለ፣ መምህር ነህ። ግን ይህንን ኃላፊነት በራሱ ለብዙዎቻችን ያው ትንሽ የሚከብድ ይመስለናል። ማለት እያስተማርኩ ይህንን ክፍለ ጊዜ ይዤ እንዴት እዚህ ተግባር ላይ እንትን አደርጋለሁ ራሴ ከመድከም ሊሆን ይችላል። ወይ ደግሞ አንዳንድ ጊዜ ብዙ ነገር ኖሮን የምንሰጠው የሌለን የሚመስለን ሁኔታዎች አሉ። አንተ ግን ሁለቱን ነገር እንዴት ልታስተሳስራቸው ቻልክ? አሁን በመማር ማስተማሩ ላይ እና ይሄ ደግሞ ተግባር ደግሞ ራሱን የቻለ ስራ ነው፣ ትልቅ ስራ ነው። በነገራችን ላይ በጣም ብዙ አሁን አንተ እንደምትነግረኝ በጣም ብዙ ስራዎችን ትሰራለህ። እነዛን ለማድረግ እስኪ በመማር ማስተማሩ ላይ እንቅፋትስ አልነበረውም ወይ? የነበረውስ ሁኔታ እንዴት ነበረ? አዎ እንደውም የሆነ ጊዜ ላይ ባይዞ እንቅፋት ነበር። በነገራችን ላይ ምንድነው ትምህርት ቤት የሚያውቃል የተሻለ ስራ ስለነበረው ፊዚክስ አስተምር ነበርና 8ኛ ክፍል 7ኛ ክፍል አካባቢ መሰለኝ ክፍለ ጊዜ ያነሰ ክፍለ ጊዜ እንዲይዙላ ጠይቄያለሁ ቢሮ ይሁን ያኔ እንደዚህ ነገር ስንሰራና አንደኛ አስተዳደሩም ስለሚረዳን ነው ይሄ ነገር። ሁለተኛ ደግሞ የትምህርት ቤትም ግዴታ ነው። በነገራችን ላይ ክበብ እንደ ክበብ አንድ ኃላፊነት ስንቀበል እንደ ግዴታ ነው ህይወትን ማዳን ስለሆነና ክፍለ ጊዜው ልክ እያነሰ ሲመጣ እኔ ደግሞ ያን ነገር ማመቻቸትና ስራዬ አብዛኛው እዛ ላይ ማድረግ ሆነና ምንድነው ሌሎች ጓደኞቼ እንዳግዙ ነው ያደረኩት። ቅድም እንዳልኩ በጣም ብዙ ጓደኞች አሉን የሚያግዙን። ኢቭን እኮ ወጥ ቤት ገብቶ እኮ ብረት ድስት የሚሸከሙ ጓደኞች መምህራኖች ነበሩ። የምሬን ነው። እኔ በጣም ማረሳ ነገር አንዴ ገብተን ብረት ድስት ስንሸከም ክላስ ስንገባ ጥላሸት ነው ይሄኛው ጠቁሯል አንድ ጎኑና ተማሪዎቹ እየሳቁ ነው። ስናየው ለካ ጥላሸት አለና ጋውኑ ቆዮ እንትን ብሏል ተነካክቷል በወጥ ምናምንና እነዚህ ነገሮች ያጋጥማል። ከባድም ነው። ግን ምንድነው አንዴ ውስጣችን እነዚህ ልጆች ማዳን ስለሆነ ያለችውን ጊዜ ማብቃቃት ነው። እዚህ መማር ማስተማሩ ላይ ይሄ ኦቨር እንትኑ አልመጣም። ይሄ ጎጂ ሆኖ ወይም ደግሞ የማይሆኑ ነው አልመጣም። ግን ምንድነው የሰዓት መሸራረፎች ነበሩ ለእነዚህ ልጆች ጊዜ ለመስጠት። ያን ነገር ደግሞ ጓደኞች ቅድም እንዳልኩሽ መጀመሪያ ላይ ብዬሻል። አንተ እዚህ ግባ አንቺ እዚህ ግቢ የሚባባል ነገር የለም። እቺ ቲቸር ታገኝ እቺን ክላስ ሸፍኝኝ ምናምን ካልኳት ያው ትሸፍናለች እርግጠኛ ነኝ። ያን ያሳለፍነው ነው ማለት እኔ እንደዚህ ቦታ ልሄን ነው እንደዚህ ነገር ካልኳት እሷ ክላሷን እሱ ክላስ ይገባል ማለት ነው። እነዚህ በዚህ ደረጃ እየተቻቻልን መጣና አሁን ወደ ትክክለኛው ነገር መጣ ብዬ አምናለሁና ያኔ ብዙም ከክላስም ጋር የሚጋጭ ነገር የለም። ምክንያቱም እኔ ክላስ ገባ ሌሎች መምህራኖች አሉ እዛ ጋር ገብተው የሚሰሩት። ምሳ ሰዓት ላይ ሁላችንም በጋራ አንዱ ውሃ ሲቀዳ አንደኛው ምግብ ሳን የሚመላለስበት ጊዜ ነበርና እነዚህ ብዙም የመማር ማስተማሩ ላይ ይሄን የጎላ ነገር አላሳለፍንም ወይም ደግሞ የጎዳን ነገር የለም። ይሄ ስራ እንግዲህ በጣም ከባድ ስራ ነው እንዳልነው፣ ማለት ራሱን የቻለ ኃላፊነት ተወስዶ የሚሰራበት ስራ ነው። እንግዲህ በመማር ማስተማሩ ላይ ያን ያህል ተጽዕኖ ባይኖረውም ያው አብሮ የጎንዮሽ ስራ ስለሆነ ያን ያህል ብዙ ላይ ከብድ ይችላል። አሁን ላይ ግን እንግዲህ የማህበረሰቡን ችግርን ከመቅረፍ አንጻር ብዙ የምታከናወናቸው ተግባራቶች እንዳሉ እናውቃለን። ወንደሰን አሁን ምን ላይ ነው ያለው? እስኪ እና ይሄስ ነገር ቤተሰብን አብሮ ከመምራት ከማስኬድ ጋር ምናልባት ተጽዕኖ ይኖረው ይሆን ወይ? ያው እንደላጤ ሆኜ ነበር እና ሰራይ ነበር። ብዙም በቤተሰብ ላይ ተጽዕኖ አልነበረም።
አንደኛ ከልደታ መጥቼ ነበርና ጠዋት እገባለሁ፣ በሌሊት ማታ እወጣለሁ። ያኔ ያ ቅድም እንዳልኩት ከአክስቴ ጋር የምኖረውና ለስራ እወጣለሁ፣ ለመኝታ ወደ ቤት እሄዳለሁ። ያው እንደ ላጤ ስለሆንኩም ብዙም ተጽዕኖ የሚባል ነገር የለም። በአሁኑ ሰዓት ላይ አግብቻለሁ፣ ልጅ ወልጃለሁ እና አሁን ያለበት ሁኔታ በጎ አድራጎት ቅድም እንዳልነው መንግስት እግዚአብሔር ይስጠው ቀለል አድርጎልናል። አሁን እንደውም የምናስበው ምንድነው እኔ በበኩሌ ቅዳምና እሑድ እነዚህ ልጆች የት ይውላሉ የሚል ውስጥ ብዙ ጊዜ እንትን አደረገኛል። እራት እናውቀዋለን እኮ ኖርማሊ፣ ግን ምንድነው አሁን ውስብስብ ቢሆነው እነዚህ ልጆች በምን በኩል እናገኛለን ብለን ነው እንጂ አሁኑ ምሳና ቁርስ ከሰኞ እስከ አርብ ድረስ ይመገባሉ። ክረምትን ጨምሮ ቅዳምና እሑድ ግን እነዚህ ልጆች ምን ላይ ይውላሉ የሚለው አሁንም አሳሳቢ ደረጃና የኛ ትምህርት ቤቶች ስራ ይሆናል ብዬ አስባለሁ። እነዚህ ሴሌክት አድርጎ እሑድና ቅዳሜ የት እንደሚውሉ ምን እንደሚሰሩ ክረምትስ የት ነው ጊዜያቸውን የሚያሳልፉ የሚሉትን ነገሮች የቤት ስራ ሆኖ በአሁኑ ሰዓት እኔ ቶታል ከመምህርነት ወደ ዩኒት መሪነት ተሸጋግራለሁ። ግን ይሄም በነገራችን ላይ አሁን አልወጣልኝም ገና። የበጎ ስራ የሚለው ጠዋት 12 ሰዓት ላይ ግቢ ገባና ዩኒፎርም የማይለብሱትን ልጆች በጣም እቆጣጠራለሁ፣ የሚያረፍዱትን ልጆች። ቅድም ይሄን ነገር እንድሰራ ያደረገኝ በነገራችን ላይ የቀድሞ ስራው ድሮ የሚያረፍዱትን ልጆች ምግብ ስለማያገኙ ዩኒፎርም የማይለብሱት የሚገዛላቸው ስለሌላቸው ብለን ነበር። አሁን ደግሞ በጣም የምናድደው በረም ላይ ቆሜ ይሄ ሁላ ቁጥጥር ምናምን የሚደረገው ያን ሲሰራ እኮ አልብሰነው ነው አይደለ? አሁን ደግሞ ምግብ ቀርቦላቸው ቁርስ አልበላ ብሎ የሚቀልድ ልጅና ዩኒፎርም ተሰጥቶ ዩኒፎርም አልለብስም ብሎ የሚቀልድ ልጅ በጣም ነው አሁን የምናደደው። ይሄ ስራ አሁን አልቀረም እኮ 12 ሰዓት ላይ ገባለሁ እኔ ሙሉ ቀን ማለት ይችላል። እዛም ያሉት መምህራኖች አውቃለሁ እስከ ተማሪ ገብቶ እስከሚያልቅ ድረስ ብቻ ሳይሆን ግቢውን እንትን አደርገዋለሁ። ያ ኦልሬዲ የተለመደ ከዚህ በፊት ምግብ ላይ በጎ አድራጎት ላይ የለመድኩት ልምድ ወደዚህ ጋር መጥቷል። አሁን ልጆቹ ናቸው ቤተሰብም አልተረዳንም መሰለኝ ይሄን ነገር። በነገራችን ላይ ያኔ እኮ ዩኒፎርም እየገዛ ዩኒፎርም የሚቆጣጠርም ወላጅ አሁን ዩኒፎርም እየተቆጣጠረ አይደለም። እኔ ቢሮ ስትመጪ አሁን በጣም ብዙ ልብስ አለ፣ በጣም ብዙ ልብስ ማለት ለምንድን ነው ከላይ ለብሰው ይመጣሉ። ዩኒፎርም መልበስ እኔ አላውቅም እንዴት እንደሆነ፣ ግቢ ውስጥ ገብተው ያወልቃሉ። እነዚህ ነገሮች ከቤተሰብ ጋር ሆነን ከብዙ ሰዎች ጋር ሆነን ይሄን ነገር የምንቆጣጠሩና የምንፈታ ይሆናል። አሁንም የተሻለ ደረጃ ላይ አለ። በነገራችን ላይ ሁላችንም የጋራ ሐሳብ ካለንና የጋራ ሐሳብ ካረግነው ልጆች ወደ መስመር የማይገቡበት ጉዳይ የለም። ምነው ለወላጅ ግን ትልቁ መልእክትን የማስተላልፈው በዚህ በዩኒፎርምና በምግብ ጉዳይ ላይ ሲሪየስ ነው መሆን አለባቸው። ቁርስ ተዘጋጅቶላቸዋል፣ ተበጅቶላቸዋል፣ መመገብ አለባቸው። ዩኒቨርሲቲ ሌቭል ሲሄዱ እኮ የእናትን ምግብ አይደለም የሚበላው ይሄ ልጅ። ስለዚህ አሁን ከዚሁ እንድንለማመድ የሁላችንም የወላጅም የኤጀንሲውም የመምህሩም ግዴታ ነውና ይሄን ነገር ማድረጉ ነው። በግል ላይፋችን ላይ ብዙ ነገር ያሳልፋል። በነገራችን ላይ ለምን ስትሰራ ሁልጊዜ ቤት ላይ የሆነ ክፍተት ይኖራል። ያ ክፍተት ደግሞ አሁንም ምንድነው ከቤተሰቦች ጋር ተነጋግረህ፣ ምክንያቱም አንቺ እንዳልሽው ቅድም ወላጅ ብዙ ነገር አውቋል፣ ብዙ ነገር ውስጥ ገብተናል። ስለዚህ ይሄን ነገር ወደ ኋላ ማለት የለም። ስለዚህ ቤት ውስጥ ካለው አካል ጋር ወይ ደግሞ እኔ ከባለቤቴ ጋር እሷም ታውቃለች። በነገራችን ላይ እዛው ታውቀን እዛው ተጋብተን እዛው ነው የወለድነውና በደንብ ታውቃለች፣ ትረዳኛለች ብዬ አስባለሁ። ሰውና ነው ትረዳኛለች። እና ለሊት ሲወጣ የት ነው አትልም። በቃ ይሄን ስራ እንደምሰራ ታውቃለች። ማታ ሲገባ ይሄን ስራ ሰርቼ ደክሞኝ እንደምገባ ታውቃለች። ምክንያቱም ይሄን 15 ዓመት ሙሉ አብረን ስናሳልፍ ይሄን ስራ እንደምሰራ ስለምታውቅ ማለት ነውና ብዙም ተጽዕኖ የለም በቤተሰብ ደረጃ። አሁንም ሞር እንደውም እኔ ባለቤትም ብዙ እንዲሰራ ነው የምታበረታታን። ብዙ ጊዜ የትምህርት ቤት ውስጥ ስም አለ፣ የመምህራን ስም አለ። ትልቅ ስራ አስቀምጠን ትልቅ ስራ ሰርተን አልፈናል። አሁንም ያ ነገር እንዲቀጥል ነው የምንፈልገው እንጂ ያ ነገር ወደ ኋላ እንድናልፍ አትፈልግም። እሷ ምንም አልፈልግም፣ ሌሎችም መምህራኖች አይፈልጉም። ስለዚህ ከቤተሰብ አንፃር እግዚአብሔር ይመስገን ጥሩ ደረጃ ነው። ምክንያቱም ስለምትረዳኝ ብዬ አስባለሁ። ስለዚህ አሁንም በዛው ደረጃ ነው እየሄድኩ ያለሁት። በጣም ጥሩ። ይሄንን አስተሳሰብ በራሱ የሚረዳ አጋር ማግኘት በእውነት እድለኝነት ነው ማለት። አንዳንድ ጊዜ እንደዚህ አይነት እድሎች ላይመቻቹም ይችላሉ።
እና ባለቤትንም በዚህ አጋጣሚ እናመሰግናለን። ግን እንደው እኔ አንድ ጥያቄ እዚች ጋር ለማንሳት ፈለግኩኝ። ምንድነው በዛ ጊዜ እንግዲህ መጀመሪያ ጅማሮው ላይ ስትጀምር ወላጅ አልነበርክም፣ ያኔ ብቻዬን ነበርኩ ብላል። አሁን ደግሞ ያን ጊዜ ራሱ ልጅ ሳይኖር ቤተሰብ ሳትመሰርት ያን ያህል አንገብግቦ ከነበረ ይሄ ችግር አሁን ደግሞ አይ ቲንክ በልጅ ስትወልድ ደግሞ ስሜቱ በጣም የሚጨምር ይመስለኛል። ምክንያቱም አሁን አንተ እንደ ወላጅም እንደ አንድ ኃላፊነት ያለው መምህርም ነው የምናወራው። ስለዚህ እንደው ስሜቱ የልጆች ጉዳይ ልጅ ከመውለድ በፊትና ከወለድክ በኋላ እንደው የሚለያይ ይመስለኛል። እኔ በራሴ እንደዛ ስለሆነ ስሜቴ ልጅ ከመውለድ በፊትና ከወለድክ በኋላ ስፔሻሊ ደግሞ አስተማሪ ስትሆን የሚሰማ ስሜት ፍጹም የተለየ ነው እና እስኪ አንተስ ምን አይነት ልዩነት አየህበት? እሱ እኩል አይደለም። ያኔ ምንድነው እንደ ወጣት መሪው እንደ አንድ ግለሰብ መርዳትና መርዳትን ብቻ ነው። በቃ እንደ ወንድም እንደ ልጅ ማለት ትሪት ማድረግን ነው። አሁን ግን ልጅ ከወለድኩ በኋላ እኔ ብዙ ስሜቶች ተቀይረዋል። ውጪዎች በተለይ ያሳሳሉ። እኔ አሁን ብዙውን ጊዜ ምንድነው ግቢ ውስጥ የመቆጣጠረው ባህሪ አሁን በጣም አይቆጣቸዋለሁ፣ ብዙ ነገር አደርገዋለሁ። ግን ምንድነው በዛ ደረጃ አይደለም። ድሮ ግቢ ውስጥ አብልቻለች ምናምን ከዛ ውጪ ካገኘው ዝም ብዬ ምላልፍ። አሁን ግን አላልፍም። በነገራችን ላይ ውጭም እስከ ቤት ድረስም ኢቭን ከወላጅ ጋር ያለኝ ኮሚኒኬሽን ድሮ ከወላጅ ጋር ብዙ በቃ እናበላለን፣ እናጠጣለን፣ ወደ ቤት ሲሄዳል ይሄ ልጅ ብዙ የለም። አሁን ግን ባለኝ ደረጃ ተምሮ ይሄ ልጅ ጥሩ ቦታ መድረስ እንዳለበት እንደራሴ ልጅ ነው። አሁን ትልቅ ቦታ ደርሶ እንደወለድኩት ልጅ ቆጥሬው። ምክንያቱም ስሜቱ ቅድም እንዳልሽው በጣም ከፍተኛ ስሜት ነው። አሁን ሲወርቁ ሲጫወቱ ሲሉ ድሮ ወጣተኛ ጨዋታ ነው የጨዋታ ልጅ አይደለ ወይ? አሁን ሲወርቅ ስታዩ ውይ ነው የምትይው። በቃ ኦልሬዲ ወልደሻል ወልጃለሁ እና ስሜቱ እስከዚህ ድረስ ነው። ግን በዚህ በስራ ደረጃ ያው በጣም ማለት ምን ልበልሽ አሁን ቅድም እንዳልኩሽ ነው። ኢቭን እነዚህ ልጆች የት ውላሉ የት ያድራሉ የሚለው ስሜት ብቻ ሳይሆን አሁን የልጅነት ስማን እንደወለደ የሆነ የምትዩ ነገር አለ፣ የማይወጣልሽ ስሜት አለ አይደል? ያ ደረጃ ነው ያለኝ አሁን እና ስሜቱ ከባድ ነው። ብቻ አላውቀውም ማለት በተለይ መምህር ሆነሽ ደግሞ እንደዚህ እኔ እንጃ ብዙ ነገሮችን ታያለሽ፣ ብዙ ነገሮችን እናያለን እዛ ውስጥና ልጅ ከወለድሽና ልጅ ሳትወልጂ የምታረጊው እኩል አይደለም። አሁን እያረኩ ያለሁት እኔ ብዙ ነገሮች አሉና እነዚህ ነገሮች እንደ ድሮ እንደ ወጣትነት አይደለም። በመምህርነት ሙያ ላይ ስታገለግል ይሄኛው ሞር እዚህ ሐሳብ ላይ ትኩረት ያደረግንበት እኔ ስለሚገርመኝ ነው በራሴ ማለት አንድ ሰው በዚህ ልክ ያለምንም ጥቅም ያው የበጎ አድራጎት ስራ እናውቀዋለን። የግል ጥቅምህን አስበህ አይደለም የምትሰራው፣ ለሌሎች ጥቅም ነው የምትሰራው። ስለዚህ በዚህ ልክ እንደው በጣም የምትሰራበት ተነሳሽነት ለራሴ ስለሚገርመኝ ነው። ያው በአጋጣሚ አብረንም ነው ረጅም ጊዜ የቆየ ነው እና እሱንም ስለሚገርመኝ እንደው መቼ ነው ይሄንን እድል እንኳን አግኝቼ የምጠይቀው ብዬ ብዙ ጊዜ ነበር የምለው እና ይሄም በመሆኑ በጣም ደስ ብሎኛል። ይሄንንም አጋጣሚ አግኝቼ ካንተ ጋር ይሄን የመሰለ ቆይታ ማድረግ በመቻሌ በእውነት በጣም ደስተኛ ነኝ። እና ምንድነው እንግዲህ በመማር ማስተማር ሂደት ውስጥ አንተ የተነሳበት ዓላማ ይሄ ልጆች ላይ የሚደርሱ ጉዳቶች ወይም የሚደርስባቸው ነገር በመማር ማስተማሩ ላይ ወደድንም ጠላንም ቀጥተኛ ተጽዕኖ አለ። እሱ እንዳይደርስ በመፍራት ነው። ግን አሁን ላይ ይሄ ሁሉ ሆኖ እየተደረገ ያለው እገዛ መንግስትም በተሻለ ሁኔታ እያደረገው አስተዋጽኦ ያለ ሆኖ የመማር ማስተማር ሂደቱ አሁን ላይ ደግሞ አንተ አሁን ላይ ከማስተማሩ ትንሽ ብለህ ዩኒት መሪ ሆነሃል እና እንደው ምን ይመስላል አሁን ላይ ያለው ሁኔታስ በራሱ እንዴት ነው የምትገመግመው? እኔ ትንሽ ከዛ ቅድም ብዬሻለሁ ይሄ ነገር ያኔ ይሄን ሁሉ ላይ እየሰራን የተሻለ ነበረ። በነገራችን ላይ ስለ እውነት ከሆነ ማለት ነው። አይ ዶንት ኖ እንዴት እንደሆነ ብቻ አሁን ቅድም ብዬሻለሁ
መንግስት ይሄን ሁላ መስዋዕትን እየከፈለና ይሄን ሁላ እያደረገ ከሁሉም አካላት የሆነ ማለት ተማሪዎቹ ትንሽ እንትን ማለት ባህሪ ያለ ከዩኒፎርም ነው አሁን የሚነሳው። ነው ብዙም ጊዜ የምናደዳውን ዩኒፎርም ተሰጣቸው ዩኒፎርም እየለበሱ አይደለም እያልኩሽ ነው አይደለ? ያ ነገር በመማር ማስተማር እኮ አንድ ተጽዕኖ ያሳድራል። ምግብ ተቀርቦላቸው ምግብ የማይመገቡ ወይም ደግሞ ምግብ እንደፈለገ የሚጣልበት ደረጃ ላይ ከደረስ ይሄም አንዱ የመማር ማስተማሩ ላይ ተጽዕኖ እየፈጠረ ነው። ውጤቱ ደረጃም ስንሄድ እነዚህ ልጆች ከዚህ በፊት አላማና አሁንም አላማ ባይዜ አላቸው። አብዛኛው ተማሪ አንዳንድ ልጆች ላይ መስራት አለብን ብለን የምናምነው አሁን ትልቁ ነገር ከወላጆች ጋር ነው። እኔ ከሁሉም አሁን ከመንግስት አካላት ከመምህሩ እንውጣ። እኔ አሁን በጣም ብዙን ጊዜ በርም ላይ ቆሜ አሁን ዩኒት መሪ ከሆንኩ በኋላ በተለይ እያዩ ያሉት አብዛኛውን ብዙን ጊዜ ማለት ነው ወላጅ ላይ ነው። አንድ ልጅ ሲወጣ ወይ ደግሞ ይሄ ልጅ ደብተር ተሰጥቶት መጽሐፍ ተሰጥቶት ምግብ አለ ተብሎ ተነግሯቸው ሁሉም ነገር ተደርጎላቸው ወዴት እንደሚሄድ ከቤት ሲወጣ ወዴት እንደሚሄድ የማይከታተሉ ወላጆች አሉ። በነገራችን ላይ እኔ ያየሁትን ነው የምልሽ። ወጥቶ ሌላ ቦታ ላይ የሚውል ተማሪ ነው በአሁኑ ሰዓት እየተፈጠረ ያለው። ይሄ ደግሞ ከማን ነው የተነሳው? ከወላጅ ጋር ትንሽ ቆንጠጥ ማድረግ ያስፈልጋል። ወይም ደግሞ በስነ ስርዓቱ ቁጭ ብለን በጋራ ማውራት ያስፈልጋል። እንደ ሁሉም ወላጅ ማለት አይደለም። በነገራችን ላይ በጣም ስማርት የሆኑ ወላጆች አሉ። በጣም የሚገራርሙ ወላጆች በየቀኑ ትምህርት ቤት መጥተው የሚከታተል ስልክ ደውሎ የሚከታተሉ ወላጆች አሉ። በጣም ስማርት የሆኑም ተማሪዎች አሉ። ለወላጅ ግን የማይታዘዙ ወላጅም ደግሞ እንደዚሁ አይ ዶንት ኖ እነሱም ላይ አሁን ብዙም ጊዜ የማልፈርደው እነሱም ለኑሯቸው ሲሉ ለሊት ወጥተው ለሊት ይገባሉ። እነዚህ ልጆች የሚመለከቱት ጊዜ የሌላቸው ግን በዚህ ደረጃ ስታስቢ ደግሞ መሆን የለበትም። ቢያንስ እኔ 2 ሰዓት ከገባው ከሌሊቱ ያን ልጅ ወይ ልጄን ደብተር የታል ብዬ መከታተል፣ ጸጉሩን መከታተል፣ ዩኒፎርም ትለብሳለች እስቲ ዩኒፎርም የታል ብሎ መከታተል ቀላል ነገር ይመስለኛል። ቤት ውስጥ ነው አባትና እናት ማድረግ ያለባቸው። ስለዚህ አሁን እነዚህ ነገሮች ተጽዕኖ አምጥተዋል። በተለይ እንደኛ ትምህርት ቤት ቁጥሩም ኢምፓክት አለ። በነገራችን ላይ ያን እኔ መጀመሪያ ላይ እንዳነሳው 800 ተማሪ መቆጣጠርና 5000 ምናምን ተማሪ መቆጣጠር በጣም ከባድ ነው። ክላስ ውስጥ 50 ተማሪ ማስተማርና 87 ተማሪ ማስተማር ከባድ ነው። እነዚህም አንዱ ኢምፓክት አለ ብዬ አስባለሁ። በጣም በብዙ ዳይሬክሽኑ ብናየው። ከዛ ውጪ ግን አሁን እነዚህ ነገሮች መንግስት በሚያደርገው ድጋፍ ተንተርሶ እየመጡ ያሉት ብዙ ምን እንትና አይደለምና ምንድነው አሁን ትልቁ ቀድም እንዳልኩ ከኛ የሚቀር ነገር አለ። እነዚህ ልጆች ሴሌክት አድርገ ነው ምንድነው ችግራቸው? እራትም ብያቸዋለሁ ቀድም እና እራትም ብዬሻለሁ። እራት ቁርስና ምሳ ብቻውን እያየን ከዛ እራት ሴት ሄዳለ። ይሄ ልጅ እቤቱ ጋር ይገባል ወይንስ ጎዳና ላይ ወይንስ የት ነው ይሄ ልጅ ሙሉ የሚለው አንዱ አሳሳቢ ነገሮች ነውና እነዚህ ነገሮች እንትን ካልን ወደ ነበረው መመለሱ አይቀርም። በውጤት ደረጃ ስንመለከት ጥሩ ነው። በነገራችን ላይ አሁን እኛ ብዙ ቦታ ላይ በአዲስ አበባ ደረጃ ላይ እንዳለ ትምህርት ቤቶች እኩል አይደለም። አንድ ትምህርት ቤት በጣም ብዙ ተማሪ አለ፣ አንደኛው ጋር በጣም ትንሽ ተማሪ አለ። ትንሽ ተማሪ ያላቸው ትምህርት ቤቶች ጥሩ የመማር ማስተማሩን እያሳለጡ ይመስለኛል። አብዛኛው ደግሞ እንደኛ በፈረቃ የሚያስተምር ትምህርት ቤት ደግሞ ከየት ወዴት እየሄደ ነው? በጣም ብዙ ቻሌንጅ አለ። እነዚህ ሲወጡ እነዛ ይገባል። በጣም ብዙ ጊዜ የሚፈታ ነገሮች አሉ። ምክንያቱም አንድ ግለሰብ፣ 2 ግለሰብ፣ 3 ግለሰብ የሚፈታ ችግር ብቻ አይደለም እነዚህ ነገሮች ላይና ሁላችንም ተባብረን ይሄ ችግሩ በተለይ የፈረቃ ችግር አለ። እነዚህ ነገሮች ጋር የመማር ማስተማሩ በአሁኑ ሰዓት እንዴት ነው ብትይኝ እኔ በጣም እንደውም በሚገርም ሁኔታ እያሳለፍን ነው። በእኔ በኩል የምልሽ 2 ፈረቃ ይዘን በማይሆን ግቢ በጠባባ ግቢ ውስጥ 5000 የሚያክል ተማሪ ይዘን እንደዚህ ነገሮች ሁሉ እኔ እንደውም እንደ ትምህርት ቤት ሲል እንደ ጨፌ ትምህርት ቤት እኔ መምህራንም ተማሪዎችም ወላጆችም መመስገን አለባቸው ባይ ነኝ። ለምን በጣም ብዙ ቻሌንጅ አለ። ተማሪ ቁጥሩ ቻሌንጅ ነው። የፈረቃ ጉዳይ ሌላ ቻሌንጅ ነው። የሚሰሩ ስራዎች በጣም ቻሌንጅ ናቸው። የቦታ አቀማመጡ በጣም ቻሌንጅ ነው። እነዚህ ነገሮች ስናስብ እኔ ከልቤ ባመሰግናቸው ደስ ይለኛል። በትምህርት ቤትም በማንኛውም አካል ስም ቢሆን እኔ በተለይ ዘንድሮ ያሳለፍነው ነገሮች በጣም እንትን ነው። ውጤታችን ላይ ደግሞ ስንመለከት ውጤቱ እንዳየነው በጋራ ጥሩ ነው። ይሄን ነገር በዚሁ ዘ መቀጠል አለብን።
ውጤቱን ማስቀጠል የልጅ ህይወት ነው። ይሄ ልጅ ላይ ምንም ተጽዕኖ ቢኖርብንም ለሊቱም ገብተን ለሊት ብንወጣም የነሱ ውጤት ነው እኛን አሁን ትልቁ እኛን ላነሳም እኛም ልጥለን የሚችለውና እነዚህ ነገሮች በጋራ ሆነን ካሳለፍነው አሁን እያዩ ያሉት ይሄን ሁላ ሸክም ተሸክምን ጥሩ ነገር ነው ብዬ አስባለሁ። እንደ አንድ ትምህርት ቤት አንድ እኔም ላነሳ የምፈልገውን ሀሳብ ነው ያነሳህልኝ። ማለት ጥሩ ነው ያለው ነገር ግን በቂ አይደለም ነው። አሁን እኛም እዚህ ላይ ይህንን ሚዲያ ይህን ፕሮግራም ልናዘጋጅና ወደ ህዝብ ልናቀርብ የፈለግነው አሁን በምናየው ደረጃ የተሻለ ነው፣ ጥሩ ነው ልንል እንችላለን። ግን ከዚህ የበለጠ መሆን ይችላል። ተማሪዎች ጥሩ ትምህርት የሚያገኙበት፣ ጥሩ ትውልድ ሊታነጽ የሚችልበት ቁልፉ በዋናነት ያለው እኛ ጋር ነን ብለን እናምናለን። ለዛም ነው የተነሳ ነው። ማለት አንድ መምህራን ትልቅ ሚና አላቸው፣ ወላጆች በጣም ትልቅ ሚና አላቸው፣ ተማሪዎች በራሳቸው ደግሞ ያላቸው ሚና ትልቅ ነው። ስለዚህ እኛ አሁን የምናወራው እንደ መምህር ነው፣ ግን በዋናነት ተማሪዎችም ወላጆችም ደግሞ ይመለከተናል፣ ሀሳብ መስጠት ስለሚገባ ነው። እና አሁን ቀደም ስታነሳ አሁን ላይ ባለው ሁኔታ ተማሪዎች ላይ የምናያቸው ነገሮች ወላጅ ትኩረቱ ያለበት ነባራዊ ሁኔታ ይታወቃል። አንተ ደግሞ ሞር ለዚህ ጉዳይ በጣም ቅርብ ነህ ብዬ አስባለሁ። ምክንያቱም ከማህበረሰቡ ጋር ያለህ ከሌሎቹ መምህራኖች ቅድምም እንዳልነው በምትሰራው በበጎ አድራጎት ተግባርም እና በተለያዩ አሁን ላይ ከማስተማር ወደ ዩኒት መሪነት መታሃልና ይሄ ደግሞ ከማህበረሰቡ ጋር ሞር ያገናኛል ብዬ አስባለሁ፣ በተለይ ከሌላው መምህር በተሻለ። ስለዚህ ወላጆች ረጅሙን ሰዓቱን ልጆች ጋር ያለማሳለፍ ነገር አለ። ይሄ ደግሞ ልጆች ላይ ምን ተጽዕኖ ፈጥሯል? ከወላጅ አይን ርቀዋል። ወላጅ በጠዋት ወጥቶ ማታ ነው የሚገባው። ሁለተኛ ደግሞ አብረህ እዚች ጋር እንታያይዝልኝ የምፈልገው ብዙ ነገር እንደምትሰራም ስለማቅ ነው። ተማሪዎች በስነ ምግባር ደረጃ ምናልባት የሚውሉበት ቦታም ለወላጆችም የምታስተላልፍልን ነገር መልእክት ሊኖር ይችላል ብዬ አስባለሁ። እንዲሁም ደግሞ አሁን ከነዚህ ከሚዲያ አጠቃቀም ጋር ከሶሻል ሚዲያ ጋር ወላጆች በራሱ ረጅም ጊዜያቸውን ውጭ የሚያሳልፉ ከሆነ ቀን ልጆቻቸው የት ነው የሚሉት? እስፔሻሊ ደግሞ አሁን እኛ የተገናኘንበት ጊዜ የክረምት ጊዜ ነው። ስለዚህ ምናልባት ለወላጆች እያየህም በዚሁም አጋጣሚ እንዲሁ ሊያስተምር ይችላል ብለህ የምታስበው ገጠመኝ የገጠመህ ነገር ካለ ወላጅ ላይ ሊሆን ይችላል፣ ልጆች ላይ ወላጆች ባላሰቡት መልኩ ልጆቻቸው ውለው ያገኙበት አይ ቲንክ ገጠመኞች ይኖሩ ይላል ብዬ አስባለሁ። እስኪ እዚህ ላይም ሀሳብ ብትሰጠን። አዎ ይሄ ነገር ነበር እና በተለይ አሁን ቅድም እንዳልነው ወላጆች ብዙን ጊዜ ወዶም አይደለም እና ከአይናቸው የሚርቁት ያው የስራ ጉዳይ ሊሆን ይችላል። ግን ምንድነው አሁን የልጆቹ ባህሪ በተለይ ከኛ ጋር የነበሩ ከጸጥታ አካልም ጋር ነበርና ከቤት ወጡና ጫካ ነው የሚውሉት አንዳንድ ልጆች እና እነዚህ ደግሞ በጣም ተጽዕኖ ፈጥረዋል። ቅድምና ምንድነው አሁን በዚህ በተለይ በክረምት ጊዜያት ተብሎ የሚነሳው ላይ የክረምት ትምህርት ተዘጋጅቷል። በነገራችን ላይ በዚህ አጋጣሚ ምን መልእክት ማስተላልፈው በየትምህርት ቤቱ የክረምት ትምህርት አለ። የክረምት ትምህርቱ ላይ ቢያንስ 3ም 4ም ቀን ይማሩ በወጣላቸው ፕሮግራም መጥቶ እዛ ግቢ ቢያሳልፉ። ብዙ አካባቢ ላይ ትምህርት ቤቶች አሉ፣ የቋንቋ ትምህርት አለ፣ ብዙ ትምህርት ቤቶች አሉና እዛ ቦታ ላይ ቢሄዱ አሁን ልጅም ወላጅም እርስ በርስ መጠባበቅ አይሆንም። በቃ ልጁ ራሱ በተለይ እኔ 6ኛ እና 8ኛ ክፍል ከ5ኛ ክፍል በላይ ያሉ ልጆች በተለይ በራሳቸው ፍላጎት ትምህርት ወዳለበት ሄዱ ቢያሳልፉ ነው የሚሻለው። አሁን ጊዜም እየከበደ ስለሚመጣ በጣም ብዙ ነገሮች ስላሉ እኔ ገጠመኝ ጋር እንግዲህ ከተማሪ ጋር እንግዲህ በጣም ብዙ ነገሮችን አሳልፍ ያለውና አላውቀውም የትኛውም እንደማነሳና ብዙውን ጊዜ ወላጆች የሚሸውዱ ተማሪዎች አሉ። በጣም በሚገርም ሁኔታ ማለት ነው። ይሄ ወላጆችን የሚሸውዱ ልጆች ባይዜ ራሳቸውን እንደሚሸውዱ ማወቅ አለባቸው። ትልቁ ነገር እናትና አባት አይሸወድም። ዛሬ እናትና አባትን ሸወድኩ ብሎ እንደ አራድነት ያስባል እንጂ አንድ ልጅ ወይ እንደ አራድነት ታስባለች እንጂ አንድ ልጅ ወላጅን አትሸውድም። እናትና አባት አይሸወዱም።
ስለዚህ ለራሷ ለላይፏ ስትል ወይ ለላይፉ ሲል ነገ ጧት ምን ሆናለሁ ብሎ ማሰቡ ትልቁ ነገር ነው ለኔ። ሁሌ ልጆችን መክረው ይሄንን ነው። ግን ብዙውን ጊዜ የምናየውና ያጋጠመኝ ነገሮች ከቤት ዩኒፎርም ለብሳ ወጣ ከቤት ዩኒፎርም ለብሶ መጥቶ ትምህርት ቤት ሳይገባ ግን ወላጅ ሸውዶ ሄዶ ሌላ ቦታ ይሞሉና የተያዙ ልጆች አሉ፣ እጅ ከፍንጅ ማለት ነው። እነዚህ አይነት ልጆች ኖርማል ለራሳቸው ማሰብ አለባቸው። የት ነው በአሁኑ ሰዓት እነማን ናቸው? ከጎናችን እኮ ያለውን ሰው እኮ ማወቅ አንችልም አይደለ? በጣም ብዙ እኮ ነገሮች አሳልፈናል። አምና ይመስለኛል በመኪና የታፈነች ልጅ አለች። እሸኝሻለሁ ተብላ እኮ ወደ ሌላ ቦታ የተወሰደች ልጅ አለች። ግን እግዚአብሔር ይመስገን ያው ወዳው ተገኙ እነዚህ ልጆች እንጂ ብዙውን ጊዜ እነዚህ አይነት ራሳቸውን የመጠበቁ ጉዳይ ቢኖር ተማሪዎች ላይ ወላጆች ጋር እውነት ቦርሳቸውን ፈትሾ ቢወጡ እኔ የተሻለ ነገር ነው መሰለኝ። አሁን ምንድነው ቅድም እንዳልኩሽ ለሌት ይወጣሉ ለሌት ይገባሉ ብዬሻለሁ። ስለዚህ ቦርሳቸውን እስቲ ዩኒፎርም መልበስ አለመን ዩኒፎርም እኮ የሌላቸው ልጆች አሉ። ተሰጥቷቸው እኮ ዩኒፎርም የሌላቸው ልጆች አላቸው። ማታ መቆጣጠር ምን እንትን አለ። ሌላው ስነ ምግባር ደረጃ ሲነሳ ጸጉር ነው። እኔ አንድ በጣም የሚገርመኝ ከሰማችም ያው አሪፍ ነው ብዬ አምናለሁ። አንድ እናት ናትና ልጅሽ ጸጉሩ በጣም አድጎ እንዲቆረጥ ምናምን ብዬ ስነግራት አይ እሱ ያለ ጸጉር ቆንጆ አይደለም ያለችኝ አንድ እናት አለችና ነው ጸጉር እንዲቆረጥ ፈልገን አይደለም። ለምንድን ነው መምህራን ጋር አሁን ብዙ መልእክት ስናስተላልፍ ልጆች ወደ ሌላ ወላጅም ወደ ሌላ ነገር የምትረጉሙ ነገሮች አሉ። ቀለበት እጃችሁ ላይ አታርጉ ስንል እኮ ቀለበት ጎጂ ሆኖ አይደለም ስለሚመታቱበት ነው። ይሄ መጋጥሞናል ግቢ ውስጥ ላይ ህፃናቶች ናቸው ይጣላሉ። ስለዚህ እነዚህ ልጆች ቀለበት ባረጉ ቁጥር ምን ሆናሉ? ጥርስ ነው የሚወልቀው። ቀለበት አታርጉ ስንል እኮ የነሱን ቀለበት አለማረግ ጠልተን ነው አይደለም። ጸጉር አታሳድጉ ጸጉር እኮ አለማሳደጋቸውን ጠልተን አይደለም። አሁንም ሲያያዙ የት ነው ጸጉራቸውን የሚያዙት ብሎ ነው። በዚህ ዛሬ 2 ዓመት ነው የዛሬ ዓመት ነው 4ኛ ክፍል አካባቢ አንድ ሴት ልጅ ነው 2 ሴቶች ናቸውና ጸጉራቸው እንደዚህ ሰርቶ የሚመጡ ልጆች ነበሩና 4ኛ ቢ እና 4ኛ ሲ ነው ትዝለኛል ኦርዲ መሰለኝ። እንደውም አንዱ ክፍል እኔ ያገባል ነውና ተጣሉ 2 ልጆች። አንደኛው ዘላ ጸጉሯን ሙሉ በሙሉ ነው የነቀለችውና እንደዚህ ነገር ነው ሴቶች ጸጉር እንደዚህ ፍለፊት አታር ወይም ደግሞ እንደዚህ አትሰሩ የሚባለው ብዙ ነገሮች አሉ። እነዚህ ወላጅ መረዳት አለበት፣ ተማሪ መረዳት አለበት። እያንዳንዱ ድርጊት ይሄን አታርጉስ ባል ጠልተናቸው ወይም ደግሞ እንዳያረጉ ፈልገን አይደለም። ሲያረጉ ከጀርባ ያለውን ነገር ማረግ ነው። ኩፍያ ያለውን ልብስ አትልበሱ፣ ከላይ ይሄንን ኩፍያ ያለውን ነገር አትልበሱ ሲባል እኮ ኩፍያ ያለውን ልብስኛ ጠልተነው አይደለም። እኔም በበኩሌ ጠልቼ አይደለም፣ ግን የተከሰተ ነገር ስላለ አንደኛ ማንነቷ አይታወቅም። ልጅ ወይ ልጅቷ ትሸፈናለች። ከዚህ በፊት ይሄም እዚሁ አያት ኮንዶሚኒየም ውስጥ የተደረገ ነገር ነው። ልጅቷ መኪና ከጀርባ ሲመጣ አለየችም። ኦሬዲ ምንድነው ተሸፋፍና ሄዳለች። እነዚህ ነገሮች ልጆች ራሳቸውን እንዲጠብቁ ነው እያደረግናል ነው እንጂ ስለብሱ ጠልተናቸው ሲያረጉ የሆነ ጥላቻ ኖሮን አይደለምና እኔ ይሄ ወላጅ ብረዳ ደስተኛ ነኝ። በነገራችን ላይ ወላጅ ብቻ አይደለም የአካባቢ ሰውን ብረዳ ደስተኛ ነኝ። ውጭ እኮ የፈለጉትን ነገር ማድረግ ይችላሉ ስንል ይሄን ነገር ውጭ ከማንም ጋር አይጣሉ። ከማን ጋር አይጣሉ? ግቢ ውስጥ ግን ትንሽ ነገር ስልክ እዚህ አትምጣ ስልክ እኮ ግቢ ውስጥ አይገባም። ግን ለአንዳንድ ወላጅ መልእክት እኔ ነኝ የሚቀበለው ልጄ እኮ የማገኘው በስልክ ነው የሚል ወላጅ አለ። በጣም ማሳዝነኝ ያ አይደለም። ምንድነው ስልክ በምን ይሸዋወዳሉ ነው ገብቶ እኮ እነሱ የሚያዩት ሌላ ነገር ነው ከዚህ ከሚዲያ ጋር ታይዞ። ስለዚህ ስልክ ቤትም ብትጠቀሙ እንኳን በዚህ እድሜያቸው ቤትም ብትጠቀሙ የራሳችሁ ትምህርታዊ ነገር ሆኖ መጠቀም ግዴታ ነው። ደግሞ ቴክኖሎጂም ነው ማንም አይጣላም እኮ ይሄን። ግን የሚጠቀሙት ሚዲያ ልክ ነው ወይ ነው ከቲክቶክ እና ከሌሎች ነገሮች የራቀ አይደለም። ስለዚህ እነዚህ ነገሮች ወላጅ መቆጣጠር አለባቸው። ቲክቶክ ላይ ደግሞ ያለው ለልጆች ይመስላል እንጂ ብዙ ነገሮች አሉ። የሚያስተምሩ ነገሮች አሉ፣ የማያስተምሩ ነገሮች አሉ። እውነት በዚህ አእምሯቸው ወይ ደግሞ በዚህ በእድገታቸው ደረጃ ይሄንን አመዛዝኖ ያውቃሉ የሚለው አንዱ ጥያቄ ነው። ስለዚህ እነዚህ ነገሮች እንደው ማድረግ ያለባቸው ወይኛም ማድረግ ያለ እንደ ትምህርት ቤት እስካሁን ድረስ እኔ ወደ 5-6 ሞባይል ተይዘዋል። እነዛ መጨረሻ ላይ ተሰጥቷቸዋል። ከዛ ውጪ ግን አሁን ብዙ ትምህርት ቤቶች ላይ እኔ ሃይስኩልም አሁን ሞባይል ይዞ የሚገባ አይመስለኝምና እነዚህ ነገር በጋራ ሆነን በመምህርነትና ኃላፊ እዛ ቦታ ላይ መወጣት ነው ከዚህ ከሚዲያ ጋር ታይዘውና
እነዚህ ነገሮች ወላጅ ቢረዱን እኔ ወላጅ ብቻ ሳይሆን ተማሪ ራሱ ቢረዳል። ለምንድነው እንደዚህ ነገሮች ብዙ ነገር ብቻ አለ ግቢ ውስጥ የሚደረጉ ነገሮች አሉ። እነዚህ ነገሮች ስንቆጣጠር ወላጅ ላግዘን ይገባል። ወላጅ ብቻ አይደለም የአካባቢ ሰዎችን ላግዙን ይገባል። ለምን ይሄ ትውልድ ነው አሁን የምንቀልድበት ጊዜ ላይ አይደለም። እያየነው ነው አካባቢ ምን እየሆነ እየመጣ በሀገር ደረጃ ምን እየሆነ እየመጣን እያየነው ነው። ስለዚህ ወላጅም ባለድርሻ አካላቶችም ሙሉ በሙሉ መንግስት ላይ ብቻ ጥለነው አይደለም መሄድ ያለብን። አንዳንድ ምንድነው ይሄ መንግስት እንደዚህ ያደረገው ይሄ መንግስት እንደዚህ ያደረገ ነው ምናምን አይደለም። በቃ እሱማ በትምህርት ቤት ደረጃ እንድመጣ እኮ አድርጓል፣ ግዴታውን እየተወጣ ነው። ከኛ ጋርና ከህብረተሰቡ ጋር ግን ገና ብዙ ነገር ይቀረናል ብዬ አስባለሁና በተለይ ወላጅ እኔ ብዙ የሚያዳምጥ የሚከታተለው ወላጅ አደራ የሚላቸው ፖዚቲቭ ሆኖ ልጆቻቸውን የት እንደሚውሉ የት እንደሚያድሩ ምን እንደሚበሉ ምን እንደሚይዙ እጃቸው ውስጥ ምን እንዳለ በከታተሉ በጣም ደስ ይለኛልና ይሄንን መልእክት አስተላልፋለሁ። እስኪ ምናልባት እንዳንድ ወጣት መምህር እንደው በልጅነትህ ብናስታውስ ምናልባት አሁን ካነሳ ነው ሐሳብ ጋር በተለየ አንዳንዴ ልጆች ሆነው ካልሆነ የሚደርስባቸው አይመስላቸውም። ለዛ እኮ ነው አሁን ልጆች ብዙ ጊዜ የሚሸወዱት ችግሩ ራሳቸው ጋር እስከሚመጣ የመጠበቅ ነገር አለ። ልጅነት በራሱ ያው የራሱ የሆነ ቻሌንጅ እንዳለው ብናውቅም ግን ችግሩ ራሳቸው ላይ እስከሚመጣ መጠበቅ ያለባቸው አይመስለኝም። እና እንደው በዚህ አጋጣሚ አንተ እንዳንድ ወጣት መምህር አዲስ አበባም ነው ያደግኩት ብለሃል። ምናልባት አንዳንድ ጊዜ ምናያቸው ነገሮች አሉና አንተም በልጅነት ጊዜ ምናልባት ራስህ አሳልፈው የጎዳህ ወይ ደግሞ ሌሎች አድርገውት የጎዳቸው ከትምህርታቸው ያደናቀፋቸው እንደው አጋጣሚ ይኖር ይሆን? ካለ ብታጫውት። ከክፍለ ሀገር ነው ብዬሻለሁ የመጣሁትና አንዳንዴ ልጆቻችን በነገራችን ላይ እኛው ነን ጨዋታችንን የምንጫወተው። እኔ በልጅነቴ ወደ አክስቴ ስመጣ እናቴ ያለችኝን ቃል መቼም አልረሳም በነገራችን ላይና አንድ ወንዝ ነበረችና በጣም አዋራ ባዋራ ሆናለች። ረጅም ቦታ ነው። ከሁኑዳ የምትባለው ወደ አለልቱ ስንመጣ በእግራችን ነው። ያኔ መኪናም ብዙም አልነበረም ይመስለኛልና የሆነ ወንዝ ግን ተሻግረናልና ያ ወንዝ ስትሻገር የአዲስ አበባን ባህሪ ታውቃለች። የምመጣው ልደታ አካባቢ ነው ተነግሮኛል። ከዛ አደረሃን ልጅ አላመን ወቅ ወንድሜ እንዳጋጣሚ እዚህ ተምሮ በቁማር ምክንያት ነው ክፍለ ሀገር የተመለሰው። የምሬ ነው የምልሽ። ወደ 12ኛ ክፍል ጥቁር አንበሳ ነበረና ትንሽ ቀበጥ ነው። የአያቶችን ንብረት ሙሉ በሙሉ ነው የተሰጠው። ልክ አያቶቻችን ሲሞቱ ለሱ ነው ውርስ ሰጥተው የሞቱትና ያን እሱ ምንድነው ወደ ከአዲስ አበባ ወደዛ ጋር ሲሄድ ምክንያት ፈጥሮ መርካቶ አካባቢ አብነት አካባቢ ሄዶ ጆተን ይጫወታል፣ ሞተር ይነዳል። ብዙ ከአክስቴ ጋር መስማማት አልቻለም በዚህ ጉዳይ። በቃ ቁማርተኛ ሆኖ ቀረ። ከዛ በቃ ወደ ክፍለ ሀገር መለስ ብሎ ወደ ክፍለ ሀገር ተመልሶ ያ ለሱ በዛ ወቅት በጣም እንትን መስሎታል። አሁን ግን ጎርቶታል። በነገራችን ላይ አሁን አርሶ አደር ነው ከ12ኛ ክፍል ለዛውም ያ ቁማር ተለማምዶበት ወይ አሪፍ ዘመናዊ አርሶ አደር አልሆነ ቁማርተኛ ሆኖ ነው የቀረው። አለቀቀውምና አሁን ላይፉ እስከዚህም ነው። በተከፈለለት መስዋዕትነት አይደለም ይሄዳለውና ያን ምን ትለኛለች እናቴ ልክ ወንዙን እንትን ስትል ቁማርተኛ አትሁን፣ ቃሚ አጫሽ አትሁን ያን ትዝለኛል። ትምህርት እስከሚጨርስ ድረስ ምንም ነገር ውስጥ እንደማልገባ ነገር ፕሮሚስ አስገብታኛለች። ለዛም በህፃንነቴ ነው ይሄ ነገር ስትነግረኝና ወደ አዲስ አበባ መጥቼ አክስቴ ጋር መኖር ሲጀምር በቃ የሷ ቃል እንትን ያደርገኛል አለች ባይዜ እናቴ ማለት ነው። ግን ምንድነው እውነት ነው። እውነትም እሷ ያለችው ነገር ወደ ለታ ቤተክርስቲያን አካባቢ ነውና ሲወጣ እንዳለችው እውነት ነው። በር ላይ ቁጭ ብሎ የሚቆሙ አሉ እና በጣም ብዙ አልባልታ ቦታ ላይ ለካ እናቴ እውነት ነው ያለችኝ። ይሄ ሁላ ውስጥ ነው የመጣው። ስለዚህ እኔ ምን መሆን አለብኝ? አክስቴ አንድ ቀን ህይወቷ ማለፍ አይቀርም።
ስለዚህ እንደተመቻቸልኝ አልኖርም። ስለዚህ ራስን ማውጣት አለብኝ የሚል ብዙ ተገድቤ ነበር የኖርኩት። በፍቅር ደረጃም እኔ ኤሌመንተሪ፣ ሃይ ስኩል ኢቭን ኮሌጅ ላይ ምንም ማውቀው ነገር አልነበረም። በነገራችን ላይ ስለሆነ ከሆነ እፈራለሁ። ለምን የሆነ ያለች ነገር የሆነ ነገር ውስጥ እንደ ቀልድ ገብቼ የማልወጣበት ነገር ውስጥ እንደምገባ አስብ ነበርና በእኔ በኩል ብዙ ያ ነገር አልተከሰተም። እግዚአብሔር ይመስገን። ልክ ወደ ስራ ሁኔታ ላይ ስገባ ያው ወደ ፍቅር ህይወት ገባ፣ ብዙ ነገር አሳለፍኩና ያው ለዚህ ደረጃ በቃው ብዬ አስባለሁ። እነዚህ በሌሎችም ያው የምናስበው ቅድም እንዳልኩ በቁማር በተለያዩ ነገሮች ኑሮ እንደማይስተካከል እርግጠኛ ሆኜ እነግርሻለሁ። ስለዚህ ያ ባይሆን ደስተኛ ነኝ። ልጆች እናታችሁ ምሳሌ ማድረግ ይችላል። በነገራችን በደጉም በክፉም ለምሳሌ ዶክተር ሆነች እናት ካለችው አንድ ልጅ እናት ከየት ተነሳ ነው ዶክተር ሆነችው? ላይፏን መጠየቅ አለበት። አባቱ ኢንጂነር ሆኖ ከሆነ መጠየቅ አለበት። ብዙ መከራ አይቶ ኢንጂነር እንደሆነ ማወቅ አለበት። ከዛ ውጪ ዝቅተኛ ኑሮ የምትኖር እናት ካለች መጠየቅ አለበት። ለምን ያ ዝቅተኛ ኑሮ ላይ የወደቀችው የሱ ኦፖርቹኒቲ ስላላገኘች ነው። እንደዚህ የተመቻቸ ቦታ ላይ አላገኘችም። ተመችቷት አይደለም ዛሬ ጎዳና ላይ ቁጭ ብላ እንጀራ የሚሸጠው። ስለዚህ እናቱ ስር ቁጭ ብሎ ከፍም ያለው ወይ ደግሞ ዝቅም ያለው እናት አባት ያለው ከእናቱ ዝቅም ያለው ለምን እንደሆነች እኮ ተምሮ ከዝቅታው እሱ መነሳት አለበት አይደል? ከፍታ ላይም ያሉት ወላጆች ካለው ከፍታ ላይ የደረሱት ያለ ምክንያት አይደለም። ከዚህ መጣር አለበት። እነሱ ከፍታ ቦታ ላይ ስለደረሱ እሱም ከፍታ ቦታ ላይ ደርሳል ማለት እኮ አይደለም። በጣም ጠንካራ ካልሆነ ምክንያቱም ቻሌንጅ አለች ላይፍ እና እነዚህ ነገሮች እኔ ለልጆች መልእክት ማስተላልፈው እነዚህን ሁለት ወላጆች መካከለኛም እያንዳንዱ ከአጎቱም ከአክስቱም ከእንጀራና ከምንም ጋር ይደግ የነሱን ላይፍ ቢመለከቱ ከዛ የተሻለ ኑሮ እንደሚኖር ቢያምን ትልቅ ቦታ ደርሳል ብዬ አምናለሁ። ከነሱ ቅድም እንዳልኩ ኢንጂነር የሆነው ከኢንጂነር በላይ ኑሮ ይችላል። ወረደ መነሳቱ ነው መነሻው ማሳመር ነውና ሁሉ ጊዜ ለዛሬው ቦታ ባንሰጥ ባይነኝ እኔ ትልቁ ነገር አንዳንዶቻችን ምንድነው ዛሬ ካገኘ ነው ዛሬ የሆነ ነገር ጓደኞቻችን ጥሩ ነገር ከለበሱ እኛም ዛሬ ጥሩ ነገር መልበስ አለብን ብለን ነገሮችን እናበላሻለን። መሆን የለበትም። ጓደኛዬ ዛሬ ጥሩ ነገር ከለበሰ እኔ ነገ ጠዋት ጥሩ ነገር መልበስ እችላለሁ። ስለዚህ ሁሌ በእኛ ደረጃ ለትምህርት ቦታ ሰጥተን ነው ለነገሮች ቦታ ሰጥተን አላማችን ወደፊት ብንሄድ ማንም ሰው የቆመበት ቦታ ላይ ቆሞ አይጠብቅም ብዬ አምናለሁና ልጆችም ይሄን ነገር ቢለምዱ ደስተኛ ነኝ። ምክንያቱም ራሳቸው መሆን በነገራችን ትልቁ ነገር ነው። ለኔ ራሴን መሆን ነው። ማንንም አልሰማ። ለምን ራሴ ወደፊት መሄድ ያለብኝ ወደፊት ሄዳለሁ። ራሴ ማድረግ ያለብኝ ነገሮች አደርጋለሁና ልጆችም ይሄን ነገር ለምዶ የትኛውም ልጅ ነው በቆመበት መቆም የለበትም። ከእናት ከአባቱ እግር ስር ቁጭ ብሎ ተምሮ ጥሩ ቦታ ቢደርስ አሪፍ ነው እላለሁ። መምህርነት ላንተ የሰጠ ወይም አስገኝቶልኛል ብለህ የምታስበው ነገር ወይ ደግሞ እንደ ቻሌንጅስ የምታነሳው ምናልባት ወደዚህ ሙያ የሚገቡ አዳዲስ ወደ ሙያው የሚቀላቀሉ አካላት ይኖራሉ እና ምናልባት አንተ መምህር ባልሆን ይህንን አላገኝም ነበር ወይ ደግሞ መምህር ላይ መምጣቴ ደግሞ ምናልባት እንደ ቻሌንጅ የገጠመህ ነገር ካለ? መምህር በነገራችን ላይ ውስጤ ብዙ ነገር አስጋጅቶኛል። እኔ የእውነቴን ነው የምልሽ። አንዳንዴ ለሚዲያ ወይም ደግሞ ለሆነ ነገር ብዬ አይደለም የምር ስነግርሽ እኔ ብዙ ሰው አግኝቼዋለሁ። አሁን ከሁሉም ነገር ከገንዘብ ከምንም ከንብረትም ሰው ማግኘት ትልቁ ነገር ነው አይደል? እኔ እንጃ በጣም ብዙ ልጆች አሉኝ፣ በጣም ብዙ ሰዎች አሉኝ ብዬ አምናለሁ። ለምን አንቺም ታውቃለሽ፣ እኔ ሁሉ ጊዜ የምደሰተው በየጊዜው ያገኘኋቸውን ሰዎች ዩኒቨርሲቲ የገቡ ልጆች፣ ሃይስኩል የደረሱ ልጆች ምናምን ሳይ ደስተኛ ነኝና እኔ በጣም ብዙ ልጆችን አሜሪካን ድረስ ውጭ ድረስ ሄዱ ልጆች አሉና ይሄ ነገር እኔ ትልቁ ነገር በዚህ መምህር ባልኖረው አላገኘሁኝ። እነዚህ ልጆች እነ ህይወትን ታውቃቸዋለች መሰለኝ። አሁን ህይወት አሜሪካን ናት ያለች አይደል? ሌሎችም አሉ እነ በረከት። እነዚህ በጣም ማለት በቁጥራቸው ጠቅሼ እንትን የማልላቸው ልጆች ጥሩ ቦታ የደረሱ ልጆች አሉ።
የአካባቢው ልጆች አሉ ጥሩ ቦታ ላይ የደረሱ ጥሩ ንብረት ያላቸው ጥሩ ጭንቅላት ያላቸው ልጆች አሉ። እነዚህ ልጆች መምህር ባሉን ኑሮ አላገኛቸው። ስለዚህ መምህር መሆኔ ይሄን አስገኝቶኛል ለኔ። ከዛ ውጪ ያው ሌላው መምህርነት ደስታ ነው ብዬ አምናለሁ። ለሚገቡትም ይሄን አምነው መግባት አለባቸው። ባንክ ላይ ስንሰራ ብር እናገኝ ይሆናል። ትምህርት ቤት ላይ ስንሰራ ግን ትውልድ እናገኘዋለን። ለምሳሌ ዛሬ ጠቅላይ ሚኒስትር በዩ ትላልቅ ሰዎች አሁን ሀገር የሚመሩ አካባቢ ላይ ቻሌንጅ የሚፈጥሩ ሰዎች ከየት ነው መጡት? ከኛው። ይሄ በኮንፊደንስ ነው የምናገረው። ምንም አይነት መምህሩ ምንም ይሁን ምን የሆነ አሻራ አለበት። ስለዚህ ትውልዱ ማመን አለበት። እኔ ባልኖር ነው ትምህርት ቤት ባይኖር ኖሮ እኔ እንጃ እኔ ወንዱ ቅድም ያልናቸው ፕሮፌሽናሎች አይኖርም ነበር ባይነኝ እና አነሰችን በዛ በዚች ሀገር ላይ ትልቁን አሻራ የሚጥሉት መምህራኖች ናቸው። አንዱ እኔ ነኝ። ስለዚህ ሁላችንም በዚህ አዲስ የሚገባው በነገራችን ላይ ኮራ ብሎ ነው መግባት አለበት። ግን እውነተኛ ነገሩ ማረክ ልጆች ላይ የምናረጋቸው ነገሮች ልጆች ላይ የምንቀርጻቸው ነገሮች ለራሳችን ለእኛችን ጥሩ ከሆነ እኔ መምህር መሆኔ ቻሌንጅ ይፈጥርብኛል ብዬ አላምንም። ለምን በጣም ብዙ ነገር ስለምናገኝ ብዙ ነገር ስለምንደሰት ብዙ ነገር ስለምናገኝባቸው በመምረጥ እኔ ደስተኛ ነኝ። ሌሎችም የሚገቡት ደስተኛ ሆኖ ቢገቡ ደስተኛ ነኝ። በነገራችን ላይ ቢያንስ ሰው ነው የምናፈራው፣ ሰው ነው የምናገኘው፣ ሀገርን ነው የምንገነባው። ማንም አካል ማወቅ አለበት። በመጨረሻ በቆይታችን ያላነሳሁት የምትለው ሀሳብ ካለ እድሉን ሰጣለሁ እንድትጨምር። እንግዲህ ከወላጅ ጋር ተያይዞ ያለው ልጆቻቸውን ሃንድል ከማድረግ ትምህርት ቤት ወደ ትምህርት ቤት መጥቶ ትምህርት ቤት ላይ ያለው ነገሮች ቻሌንጅ የማረጉ ነገሮች ለልጆቻቸው ጊዜ መስጠቱ ነገሮች በደንብ ከስር መሰመር አለበት። የትኛውም ትምህርት ቤት ከኤሌመንተሪ እስከ ሃይ ስኩል በተለይ ኬጂ ላይ ቅድመ መደበኛ ላይ ያሉት ነገሮች በጣም ወላጅ መስዋዕትን መክፈል አለበት ብዬ አምናለሁ። ከዛ ውጪ ትልቁ ነገር እኔ ምስጋና ነው። በነገራችን ላይ በአሁኑ ጊዜ ቅድም ስናነሳ የነበረው እንደ ቀልድም አይደለም፣ የምር ከልቤ እንትን የምለው ይሄ ከልጆች ጋር ታይዞ ከመገባ ጋር ታይዞ ከዩኒፎርም ጋር ታይዞ ከደብተር ጋር ከመጽሐፍ ስርጭቱ ጋር ከሁሉም ጋር ታይዞ እኔ መንግስት በዚህም ጠንክሮ መቀጠል አለበት። እኛ ኤሌመንተሪ ላይ ለምንሰራው መምህራኖች ወይ ተማሪዎች ብቻ አይደለም፣ ሃይ ስኩል ላይ በጣም ብዙ ስቃይ የማያዩ ልጆች አሉ። ባለፈውም የሆነ ኮንሰርት ላይ ሰምቻለሁና እነዚህ ሃይ ስኩል ላይ የሄዱትም ልጆች እኛ ልጆች ናቸውና ይሄንን እድል ተጠቃሚ ቢሆንና መንግስት በጣም ወደ ሰፊ ሆኖ በዚህ ቢቀጥልና ወደ ክልልም ቢሄድ ክልሎች አካባቢም እነዚህ ኦፖርቹኒቲ የሚፈልጉ ልጆች አሉ። በተለይ በዚህ በመገባ በደብተር በዩኒፎርም እነዚህ ነገሮች ቢመጡ እውነት ሀገር እናደርጋለን ብዬ አስባለሁ። ምክንያቱም አሁን ያለው ነገሮች ስለምናያቸው ከዛ ውጪ እኔ የማነሳው ብዙ እንትን የለም። ያው ብዙ ነገሮች ስለተነካኩ ክብር ለመምህራን እላለሁ። በተለይ ዩኒት መሪ ከሆንኩ በኋላ የማያቸው ነገሮች አሉ። ምን ያህል በተለይ ከሩቅ የሚመጡ ከቅርብ የሚመጡ ልበል ለማስተማር ያላቸው ጉት ኖሯቸው ሰዓት የማይበቃቸው መምህራኖች ላሉና እነዚህ ውስጥ ገብተን እንደ ቀልድ ነው የምናወራው ስለመምህር። በነገራችን ላይ እኛ ውስጥ ያለ ነው ማለት ነው። ስለዚህ እነዚህን ክብር ለመምህራን ብዬ ነው እኔን ፕሮግራም የምዘጋውና አብዛኛው ደግሞ ይሄንን ቻናል የሚከታተሉ ይሄን ፕሮግራም የሚከታተሉ አብዛኛው ማለት ይችላል እዚህ ሐሳብ ቢሰጡንና ሌሎች መምህራኖች እዚህ መጥቶ ወይም ደግሞ በራሳቸው ኮመንት ላይ ብዙ ነገር ሰጡን ቢያጠነክር ይሄንን አላማ አላለሁ። አመሰግናለሁ። ሚዲያ ምናምን ሐሳብ ሳይሆን በግሌ በጣም ትልቅ አድናቆት እንዳለኝ ያው ተናግሬ አላውቅም። በእውነት ግን በጣም ትልቅ አድናቆት አለኝ ላንተ። የእውነት ምንም ነገር እንኳን ሳትጠብቅ ራስ የምታደርጋቸው ስፔሻሊ ማህበረሰብን ከማገልገል አንጻር ያው ኃላፊነታችን ዞሮ ዞሮ ሁሉም ያልፋል። ግን የማያልፍ ስራ ሰርቶ ደግሞ ማለፍ ትልቅ ነገር ነው እና እንደኔ ወደፊትም ይበል ይቀጥል ብዬ የምለው ነገር ነው እና ሚዲያችንንም አክብረህ ሀሳብ ለመስጠት ሌሎችን ያስተምራል፣ ከኔ የተሻለ ነገር ማግኘት ይችላሉ ብለህ ሚዲያችንን መርጠህ ስለመጣ ከልብ ነው የማመሰግነው። እንግዲህ በድጋሚ በሌላ ፕሮግራም እንደምንገናኝ ተስፋ አደርጋለሁ እና እኔም በጣም ነው የማመሰግነው አክብረህም ስለመጣ።
እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። ፕሮግራማችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም በኮሜንት መስጫው ላይ ደግሞ የገባችሁ ሐሳባችሁን ስጡን። በተጨማሪም ወደዚህ ፕሮግራም በመምጣት እንግዳ መሆን የምትፈልጉ በስክሪኑ ላይ ባሉት ስልኮች እየደወላችሁ እኛን ማግኘት ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን።